በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የጻድቁ የአቡነ ሐራ ድንግል ገድል ወይም የሕይወት ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዘክሮቱ ይደሉ ሰጊድ ዘኩት በአፈሰብ ወመላእክት ንጽፍ ዜና ገድሉ ወትሩፋቲሁ ወነገረ ኪዳኑ ለአቡነ ሐራ ድንግል ብርሃነ ዓለም ጽዮነ ግፉአን ወፈዋሲ ኩሉ ድውያን ጸሎቱ ወበረከቱ ያህሉ ምስሌነ ለዓለመ ዓለም አሜን። ለስም አጠራሩ ስግደት የሚገባው በሰዎችና በመላእክት አንደበት የተመሰገነ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የዓለም ብርሃን ለተገፉት መጠጊያና የበሽተኞች ሁሉ ፈዋሽ የሆነውን የጻድቁን የአባታችን የሐራ ድንግልን የገድሉንና የትሩፋቱን የቃል ኪዳኑን ነገር እንጽፋለን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። አስቀድመን ስሙን የጠራነው የዚህ ቅዱስ ጻድቅ አባቱና እናቱ በላጉና ሀገር ይኖሩ ነበር። እርሷም ከደራ ምድር አንዲት ክፍል ናት። አባቱም ዮሐንስ የሚባል የሬማ ሊቀ ካህናት ነው። የእናቱ ስም ወለተ ጊዮርጊስ ነው። ሁለቱም በዘመድ የከበሩ የወገኖች ናቸው። እነሱም ጻድቃንና ደጋግ እግዚአብሔርን የሚፈሩ ከክፋት ሥራም ሁሉ የራቁ ነበሩ። 3 ወንዶችና 3 ሴቶች ልጆች ነበሯቸው። ከእነርሱም አንዱ የዓለም መብራት የኢትዮጵያ ብርሃን ሐራ ድንግል ነው። ይህን ገድለኛ ልጃቸውን ከመውለዳቸው አስቀድሞ ገንዘባቸውን ለድሆችና ለጦም አዳሪዎች፣ ለባልቴቶችና ለሙት ልጆች፣ ለካህናትና ለምእመናን፣ ለሕዝበ ክርስቲያንም ሁሉ ይሰጡ ነበር። ይህንም የሚያደርጉት የሌለው ያለው ለሌለው ይስጥ፣ ስጡ ይሰጣችኋል የሚለውን የወንጌል ቃል በማሰብ ነው። በዚህም ነገር ላይ እንዲህ እያሉ ይጸልዩ ነበር። አንተን ደስ የሚያሰኝ ፈቃድህንም ሁሉ የሚያደርግ በደግነቱም ለፍጥረት ሁሉ የሚጠቅም የእኛንም ልብ ደስ የሚያሰኝ ጠቃሚ ልጅ ስጠን። ከዚህም በኋላ እግዚአብሔር ጸሎታቸውን ልመናቸውንና ምልጃቸውን እንደ ጣፋጭ ዕጣንና እንደ ንጹሕ መሥዋዕት በተቀበላቸው ጊዜ በዚያች ዕለት በጋብቻ ሥርዓት ተገናኙ። በተገናኙባት ዕለትም ወለተ ጊዮርጊስ መልካም ሥራው እንደ ፀሐይ አወጣጥ የሚያበራ ሐራ ድንግልን የካቲት 14 ቀን በ1533 ዓመተ ምህረት ጸነሰችው። ከጸነሰችውም በኋላ በ9 ወር ከ5 ቀን በንጉሥ አጽናፍ ሰገድ ገላውዲዮስ ዘመን ጥቅምት 19 ቀን በ1534 ዓመተ ምህረት ወለደችው። እርሱንም በወለደች ጊዜ እጅግ ደስ አላት። አባቱና ዘመዶቹም ተደሰቱ፣ ሐሴትም አደረጉ። ኃጣንን ከእግዚአብሔር ዘንድ በጸሎቱ የሚያስምራቸው ወላጆቹንም በምእመናን ሁሉ አፍ የሚያስመሰግናቸው የተባረከ ልጅ ትወልዱላችኋልና። ዳዊት በ111ኛው መዝሙሩ የጻድቃን ልጆች ይባረካሉ፣ ክብርና ባለጠግነትም በቤት ውስጥ ነው፣ ጽድቁም ለዘላለም ይኖራል ብሎ እንደተናገረ በ40ኛው ቀንም ሐዋርያት በኢየሩሳሌም አንዱ ነው እንዳዘዙ ሥርዓት የዚያች የቤተ ክርስቲያን ቄስ ያጠምቀውና የልጅነት ጸጋን ያሰጠው ዘንድ ይህን ልጃቸውን ወደ ቤተ ክርስቲያን ወሰዱት። ያን ጊዜም በጸጋ ጥምቀት የወለደው ካህን ስሙን ሐራ ድንግል ብሎ ሰየመው። ከዚህም በኋላ እናቱና አባቱ ተቀብለው ወደ ቤታቸው ወሰዱት። በሕግና በሥርዓትም አሳደጉት። ዕድሜው ለትምህርት ሲደርስም ለመምህር ሰጡት። መምህሩም ከፊደል ጀምሮ የዳዊትን መዝሙርና የቤተ ክርስቲያንን መጻሕፍት ሁሉ በማከታተል አስተማረው። ሕፃኑም ለትምህርት የተጋ ሆነ። ከዚህም በኋላ በመምህሩ ፈቃድ የድቁና ሹመት ይቀበል ዘንድ በዚያን ዘመን ወደ ነበረው ጳጳስ ሄደ። የዲቁና ሹመት ተቀብሎ በደስታና በሐሴት በሰላምና በሕይወት ወደ ሀገሩ ገባ።
የጥበባት ባሕርና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስም የትምህርት ምንጭ ለሆነው ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሐን ይሁኑ፣ ለጸሎትም የነቁና የተጉ ይሁኑ ብሎ እንደተናገረ በንጽሕና በቅድስና በጸሎትና በጭምትነት በፍቅርና በትሕትና እግዚአብሔርን ያገለግለው ጀመር። ዳግመኛም በቀንና በሌሊት በፍርሃትና በረዓድ በስውርና በግልጥ እግዚአብሔርን የሚያገለግለው ሆነ። አባታችን ሐራ ድንግልም በዚህ አገልግሎት ጸንቶ ሲኖር አባቱና እናቱ ከዚህ ዓለም ድካም አረፉ፣ ወደ ዘላለም ሕይወትም ሄዱ። አባታችን ሐራ ድንግልም እርሱን መውለዳቸውንና በሥርዓትና በተግሣጽ ማሳደጋቸውን ባሰበ ጊዜ በአባቱና በእናቱ ሞት እጅግ አለቀሰ። ከአባቱና ከእናቱ ሞት በኋላ ሬማ ወደምትባል ደሴት እየተመላለሰ በቤታቸው ውስጥ ለጥቂት ዘመን ተቀመጠ። ከሬማም ወደ ዘጌ፣ ከዘጌም ወደዚያው ወደ ሬማ ይመለስ ነበር። እንደዚህ ዓለም ሰዎችም ሚስት ሊያገባ አልወደደም፣ ነገር ግን በድንግልና ኖረ። ሚስት ያገባ ሚስቱን ደስ ሊያሰኝ የዚህን ዓለም ኑሮ ያስባል እንጂ እግዚአብሔርን አያስበውም የሚለውን የሐዋርያውን የቅዱስ ጳውሎስን ምክር አስቧልና። ዳግመኛም በዓለም ውስጥ እያለ የዚህን ዓለም ፍቅር በልቡ ውስጥ ያሳድር ዘንድ አልወደደም፣ ነገር ግን ጠልቶ አቃለለው። በሜዳ በሚጥሉት ጉድፍና በጎዳና ጭቃም አስመሰለው። እንደዚህ ባለ መልካም ሥራም ሳለ የምንኩስና ልብስ ሳይለብስ 40 ዓመት ሆነው። ከዚህም በኋላ በጽኑ ደዌ ታመመ። የንዳድ በሽታም ያዘው። ከደዌው ጽናት የተነሳም በሥጋውና በነፍሱ ከእግዚአብሔር ፈውስን ያገኝ ዘንድ የምንኩስና ልብስ ለመልበስ ወደደ። ስሙ መዓዛ ድንግል የተባለውንም የሬማ መምህር ልብሰ ምንኩስናን ይሰጠው ዘንድ ለመነው። እርሱም የምንኩስናውን ልብስ አለበሰው። ለወጣንያን ማዕከላውያንና ለፍጹማን መነኮሳት የሚገባውን የምንኩስና ሕግ ሁሉ ሰጠው። ከዚህም በኋላ እግዚአብሔር ከሞት ስላዳነው ከደዌው ተፈወሰ። የቅስና ማዕረግ ይቀበል ዘንድም በዚያን ዘመን ወደ ነበረው ጳጳስ ሄደ። የቅስና ማዕረግም ከተቀበለ በኋላ በዚሁ ደስ እያለውና ሐሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔር እርሱ የፈለገውንና የተመኘውን አድርጎታልና። ከዚህም በኋላ ከእርሱ በረከትን ፈልገው ወደ እርሱ የሚመጡትን ሰዎች ይባርክ ዘንድ ጥቂት ቆይቶ በእግዚአብሔር ፈቃድ ቆሞስ ሆነ። አባታችን ሐራ ድንግል ታሞ መነኮሰ። ወዳልነው ወደ መጀመሪያው ነገራችን እንመለስና ልብሰ ምንኩስናን ከለበሰ በኋላ በዓለም ውስጥ ከዘመዶቹ ጋር ይቀመጥ ዘንድ አልወደደም። ነገር ግን ዓለሙን ንቆ ከዘመዶቹና ከሀገሩ ሰዎች ተለይቶ ወደ ሸዋ ሊሄድ ወደደ። ወደ አሰበበትም ለመድረስ በመንገድ ሲሄድ የሚፈልጉት ዘመዶቹ ከሀገራቸው ሄደው ደረሱበት። ከእነርሱም አንዱ የወንድሙ ልጅና የልብ ወዳጁ ስለነበር ሁሉን ያነሳቸው አረከ መርዓዊ ይባላል። እነርሱም ግራሪያ በተባለ ሀገር ያዙትና እንዲያሉት ወዴት ትሄዳለህ? እባክህ አሁንም ወደ ሀገር ተመለስ። እርሱም ከእንግዲህ ወዲህ በዚያ ለመኖር ወደ ሀገር አልመለስም፣ ነገር ግን ለመነኩሴ ጥቅጥቅ ባሉ ድሮች ውስጥ በረጃጅም ተራሮችና በዋሾች በፍርኩታዎችና በአለት ስንጥቆች በብርድና በእርዛት በላብና በድካም የዱር ቅጠል እየበላና የከብት ሌጦ እየለበሰ ይኖር ዘንድ ስለሚገባው ከሚያስፈራና ከሚያስደነግጡ አራዊት ጋር ለመኖር ሰው ወደማይደርስበት ገዳም ሄዳለሁ አላቸው። አባታችን ሐራ ድንግል ይህን የመሰለውን ሁሉ ለያዙት ዘመዶቹ ነገራቸው። እነርሱም መልሰው እንዲህ አሉት፣ ለሀገርህና ለዘመዶች የሚቀርብ ገዳም እንፈልግልሃለን። አንተም እንዳዘዝከን እናደርጋለን እንጂ ከፈቃድ አንወጣም። አንተ አባታችን ጸድቀህ እኛንም በጽድቅህ እንድታጸድቀን ትሉ ከማያንቀላፋ እሳቱ ከማይጠፋ ከገሃነመ እሳት እንድታድነን እንወዳለንና እንደማንሸነግልህ በአምላካችን በልዑል እግዚአብሔር ስም እንምልልሃለን።
ይህንንም ነገር ከቃላቸው በሰማ ጊዜ በጽኑ መሐላ ካማላችሁ በኋላ ሻላቸው። ከዚያም ከእነርሱ ጋር ተመለሰ። ወደዚህም ወደ አገሩ አደረሱት። ከቁስቋም ጀምረው ገዳም እስካደረገው ቦታ ድረስ 7 ምሳሮችን ይዘው መንገድ ይጠርጉ፣ ዛፎችንም ይመነጥሩ ጀመር። ወደ ገዳሙም በደረሱ ጊዜ ለዘላለም ማረፊያ ይህች ናት፣ በድካሜም ጊዜ የማርፍባት ትንሽ ቤት ስሩልኝ እንጂ ከዚህ ወደ ሌላ ቦታ አትሂዱ፣ እስከ ሞቴ ጊዜ ድረስ በእርሷ በወንያት ገዳም እኖር ዘንድ እግዚአብሔር አዞኛልና የሥጋዬም በድን እስከ ትንሣኤ ሙታን ድረስ በውስጧ ይኖራል አላቸው። በዚያችም ቀን እንጨቱን ቆርጦ መሬቱን ቆፍረው ግድግዳውን ሰሩለት። እርሱንም በገዳሙ ትተውት ወደ ቤታቸው ሄዱ። በሦስተኛውም ቀን ከቤታቸው ወደ እርሱ መጡ። አስቀድመው በሰሩት ግድግዳ ላይም ጣራና ክዳን ሰሩለት። ከዚህም በኋላ ከምድር ፍራፍሬም የሚመገበው ምግብ ሰጡትና ትተውት ከእርሱ ተለዩ። አባታችን አራ ድንግልም ጽኑ ተስፋው በእግዚአብሔር ነበርና ብቻውን ተቀመጠ። በተራበ ጊዜም እርሱ እንጀራን አይበላም ነበር፣ ነገር ግን ጥቂት ምስር፣ አተርና አደንጓሬ ይበላ ነበር። ከምድር ፍራፍሬም በበላ ጊዜ እሼ የሚባል ፍሬ ይበላ ነበር። የሌሎችን ዛፎች ፍሬ ግን አይበላም ነበር። ምስር፣ አተርና አደንጓሬ በሚበላበት ጊዜም በትንሽ ጽዋ መክደኛ 3 ተኩል ሰፍሮ በትንሽ ድስት ይቀቅለው ነበር። ያም በጽዋው መክደኛ 7 መስፈሪያ ይሆን ነበር። በአንዲት ቀንም በመክደኛው 1 መቁነን ይበላ ነበር። በሁለተኛውም ቀን ሳይቀምስ ጦሙን ያድር ነበር። በሦስተኛው ቀን ግን በዚያው መስፈሪያ ለክቶ ይበላ ነበር። ንፍሮንም በ13 ቀን ይፈጽም ነበር። ንፍሮም ቢደርቅ በውሃው ያርሰው ነበር። በሚጠማውም ጊዜ በ3 ቀን 1 ጽዋ ውሃ ይጠጣ ነበር። ከምናኔው በኋላ ግን ከውሃ በቀር ሌሎች መጠጦችን አልጠጣም። ያን ጊዜም ብዙዎች አራዊት፣ አንበሶች፣ ነብሮች፣ ዝሆኖች፣ ተኩላዎችና ጅቦች፣ የዱር እንስሳትም ሁሉ ያስፈሩ ዘንድ ወደ እርሱ መጡ። እርሱ ግን እግዚአብሔር ከእርሱ ጋር ስለነበረ ከፊቱ እንዲሸሹ አስፈርቶ አስደነገጣቸው እንጂ አልፈራቸውም። አንድ አንበሳ ከአንበሶች ተለይቶ አስቀድመን የጠራናቸው አራዊት ሁሉ በየነገዳቸው በየአይነታቸውና በየወገኖቻቸው ወደ እርሱ በሚመጡ ጊዜ ይከለክላቸው ነበር። ይህም ነገር ከሆነ በኋላ አባታችን አራ ድንግል ቅልና ወይን፣ ሎሚና ኮክ ተከለ። እነዚህንም ተክሎች ከሩቅ ወንዝ ውሃ በእጁ ቀርቶ በትከሻው ተሸክሞ ያጠጣቸው ነበር። ተክሉን ለማጠጣት ውሃ ከሚቀዳበት ወንዝ ርቀትም የተነሳ አባታችን አራ ድንግል እንዲህ ብሎ ጸለየ። ከእናቴ ማኅፀን ያወጣኸኝ እስከዚችም ሰዓት ያደረስከኝ ፈጣሪ እግዚአብሔር ሆይ፣ እስራኤል ከግብፅ በወጡ ጊዜ ሙሴ ከዓለቷ እንዳወጣ ከዚህ ምድር ውሃን አወጣ ዘንድ ጸሎቴንና ልመናዬን ስማኝ። ይህንም ብሎ ከ2 ቦታዎች ምድርን ቆፈረ፣ በመስቀልም ምልክት ባረካቸው። ወዲያውም ግንቦት 11 ቀን ከ2 ቦታዎች ውሃዎች ፈሰሱ። እግዚአብሔር የአባታችን የአራ ድንግልን ጸሎቱንና ልመናውን ሰምቷልና። አባታችን አራ ድንግልን በጸሎቱ በፈለቁት ውሃዎች በየጊዜው እንዲያፈሩና ሊያዩት ወደ እርሱ ለሚመጡ ሰዎች ምግብ እንዲሆኑ እነዚህን ተክሎች አጠጣቸው። ለሚለምኑት ድሆች ያፈራውን ቅል በገበያ አስሽጦ ምጽዋት ይሰጣቸው ነበር። እርሱ ግን ከኮክ በቀር ከተከላቸው የአትክልት ፍሬዎች አይበላም ነበር። ከኮኩም ቢሆን ባፈራ ጊዜ በየ3ኛው ቀን ራት እንዲሆነው 1 ፍሬ እንጂ 2 ፍሬ እንኳን አይበላም ነበር። በዚያም ጊዜ የበጎ ነገር ጠላት ሰይጣን በሴት አምሳል በነጭ ሐር በወርቅና በብር ዝርግፍ ወርቅ በጉትቻዎችና በቀለበቶች አጊጦ መጣ። እንዲህም አለው፣ ለምን ብቻህን ትኖራለህ? 2 ሆኖ መኖር ለሰዎች ልማዳቸው ነውና ከኔ ጋር ብትኖር አይሻልምን? አባታችንም ይህን ነገር በሰማ ጊዜ የእግዚአብሔርን ቃል የሚጸልይበትን በጠበል ዕቃ የነበረውን ውሃ በሰይጣኑ ረጨበት። ሰይጣኑም ደንግጦ ሸሸ፣ በባህርም ሰጠመ። ከድንጋጤውም ብዛት የተነሳ
አባታችን ሐራ ድንግል በገዳም ሆኖ እስኪሰማ ድረስ ባህሩን አወከው። በሌላ ቀንም ሰይጣን ከባህር ወጥቶ መጣ። በአባታችን መኝታ ላይ ሬሳ መስሎተኛ። አባታችን ሰይጣኑን ዛሬም ወደ እኔ መጣህን? ትናንት መጥተህ የነበርከው አንተ አይደለምን? አለው። እንዲህ ባለው ጊዜ ሰይጣኑ ከፊቱ ተሰወረ። ዳግመኛም ይፈታተነው ዘንድ እስከ 7 ቀን ድረስ ወደ እርሱ መጣ። በሰባተኛውም ቀን አባታችን በሐራ ድንግል ሃይማኖት ጽናትና ኃይል ሰይጣን ድል ሆነ። ሰይጣኑም አለው ንሳ፣ ልብ ይደሰትል፣ ክፉም ይቃወም። እኔስ በአባይ መካከል ወዳለው ወደ ምድረ ጢሳት ሄድኩል። ሰይጣኑም አባታችን ሐራ ድንግል በጸሎቱ ድል ስላደረገው ዳግመኛ ወደ እርሷ አልተመለሰም። ቀድሞ ግን ሰይጣን በተጋደለው ቁጥር በምድር ላይ ይጥለው ነበር። እግዚአብሔር መልአክ አባታችን ከወደቀበት ያነሳው ነበር። በኋላ አባታችን ሰይጣንን ወደ ገደል ጣለው። ከድንኳኑ ከሰራዊቱ ከጓዙም ጋር ከገጸ ምድር እንዲጠፋ አደረገው። ይህም የሆነው የአባታችን የሐራ ድንግል የጸሎቱ ኃይል ይታወቅ ዘንድ ነው። ሰይጣኑም በአባታችን በሐራ ድንግል ጸሎት ድል ከሆነ በኋላ ድውያን ተፈወሱ፣ ሕመምተኞችም ጤና አገኙ። ዕውራንም በዓይናቸው ብርሃን አዩ። አንካሶችና ሰባሮችም በእግራቸው ቀጥተኛውን መንገድ ሄዱ። ጎባጣዎችም ቀኑ፣ ለምጻሞችም ነጹ። ክፉዎች አጋንንት ያደሩባቸውና በየወሩ የሚጥላቸውም ተፈወሱ። በመላ የሀገሪቱ ማዕዘን የሚኖሩትም ሁሉ አባታችን ሐራ ድንግል ከጸለየበት ውሃ ጠጥተው ሁሉም በሚችል በአምላኩ ኃይል ዳኑ። ያን ጊዜ ፍጹማን መነኮሳትና የከበሩ ምእመናን በድውያን ላይ ያደረገውን ታምር ድንቅ ሥራ ሰሙ። ዜናውም በኢትዮጵያ ክፍላት ሀገሮች ሁሉ እንደተሰማ በሰሙ ጊዜ መክረው ድውያንንና ሕሙማንን መፈወስ ሊያስተውት ወደ እርሱ መጡ። እንዲህም አሉት፣ የምንልህና የምንመክርን ስማ። ድውያንንና ሕሙማንን ስለፈወስ ታምራትን ካዩ ሰዎች ዘንድ ከንቱ ውዳሴን በመቀበል በሰማይ ያለው ክብር እንዲቀርብ ለዓለም ሰዎችን ያህል ክብር ለምን ትገልጻለህ? ጌታችን በወንጌል ሰዎች እንዲያመሰግኗቸው የሚወዱ ዋጋቸውን ከሰዎች ተቀበሉ ብሏልና። ይህንም ነገር ለአባታችን ለሐራ ድንግል በነገሩት ጊዜ እርሱም እንዲህ ብሎ መለሰላቸው፣ ምክራችሁን እሰማለሁ፣ ከንቱ ውዳሴ እንዳይሆንብኝ ከእንግዲህ ወዲህ አልፈውስም። በሰዎች ከንቱ ውዳሴ ብዙዎች በነፍሳቸው ጠፍቷልና። በዚህም ምክር ድውያንን መፈወስ ተወ። ያን ጊዜም አንዲት ሚዳቋ ነብር እያባረራት መጣች። ወደ አባታችን ሐራ ድንግል ቤትም ገብታ ተማጽና ከእግሩ በታች ተኛች። አባታችን ወደ ፈጣሪው እየጸለየ እየለመነ ነበር። ያቺ ሚዳቋ የሚያባረራት ነብር መጣ። አባታችን ወዳለበትም ደርሶ በደጅ ቆመ። አባታችንም ባየው ጊዜ ጊዜው ቀን ስለነበረ ፈርቶ ወደ ውስጥ አልገባም። ያም ነብር ተቆጥቶ በዚያው ቦታ አጉረመረመ። አባታችን ነብሩን እንዲህ አለው፣ ምን ትላለህ? ገድለህ ትበላት ዘንድ እግዚአብሔር አልሰጠህምን? ነብሩም ይህን ነገር ከአባታችን ቃል ሰምቶ ሳይገድላት ሄደ። ሚዳቋይቱም ከአባታችን ቤት አደረች። በማግስቱም ያባረረች ነብር ሄዷልና ወደ ቦታሽ ተመለሽ ብሎ አሰናበታት። ወደ ቦቷ ተመለሰች። ከዚያም በኋላ 2 ሌቦች የአባታችንን ቤት ቆፍረው ልብሱንና ገንዘቡን ይሰርቁ ዘንድ በሌሊት መጡ። ያችውም አንዲት አጽፍ ነበረችው። ያለ እርሷ ግን ከምናኔው ጀምሮ እስከ ሞቱ ጊዜ ድረስ ለአባታችን ልብስ አልነበረውም። ሌሊቱም በነጋ ጊዜ ሌቦች እጆቻቸውንና እግሮቻቸውን እንደታሰሩ ሰው ሆነው አገኛቸው። አባታችንም ምን ልታደርጉ ወደዚህ መጣችሁ? አሁንም በሰላም ሂዱ፣ እግዚአብሔር ልባችሁን ከክፋት ወደ በጎነት ይመልሱ አላቸው። ሌቦቹም በእግዚአብሔር ሥራ እየተገረሙና እየተደነቁ ሄዱ። አባታችን ሐራ ድንግልም ያለ ረዳት ብቻውን በገዳም ተቀምጦ በደከመ ጊዜ ወደ እግዚአብሔር ቢጸልይ ስሙ ማርያም ተስፋዬ የተባለ የተባረከ ርድእ በቅዱስ ገብርኤል መሪነት መጣለት። ከዚህም በኋላ 3 ሴቶች መጡ። የመጀመሪያይቱ ስሟ ዓመተ ማርያም ይባላል። ይችም አባታችንን እያገለገለች ስትኖር ያ ብሩክ ደቀ መዝሙር ያስቀመጠውን አንድ የኮክ ፍሬ ሰርቃ በላች። ከበላችም በኋላ
በኋላ በእግዚአብሔር ስም በሐሰት ስለማለች ተቀስፋ ሞተች። የሁለተኛይቱም ስሟ ዓመተ ጊዮርጊስ ትባል ነበር። እርሷም አባታችን መንፈሳዊ ትምህርት አስተማራት። ጥቂት ቆይታም ከፈቃድ ወጣች። ከአባታችንም ከተለየች በኋላ ወደ ዓለም ገብታ ጠፋች። የሦስተኛይቱም ስም ዓመተ እግዚእ ትባላለች። እርሷም ከባሏ ተለይታ ዓለሙን ንቃ ወደ ገዳም ገባች። እርሷም ከአባታችን ትንሽ በሚርቀው ቤቷ ተቀምጣ ከምናኗ ጀምሮ በሞት እስከተለየችበት ጊዜ ድረስ አባታችንን አገለገለችው። በሥጋ ዝምድናም ከሚቀርቡትም አንዷ ነበረች። ከዚህም በኋላ የጌታችን የኢየሱስን ሥጋውንና ደሙን ይቀበል ዘንድ አባታችን ብርሃን በተባለ አህያው ተቀምጦ ወደ ቅዱስ ጊዮርጊስና ወደ ቅዱስ ሚናስ ቤተ ክርስቲያን ይሄድ ጀመር። አህያውም ሰው ሳያመጣው በፈቃዱ ወደ አባታችን ይመጣ ነበር። አባታችንም ዛሬስ ከዚህ መሄድ አልፈለኩም በሚለው ጊዜ ይሄድ ነበር። አህያውንም ቀንና ሌሊት የሚጠብቀው እረኛ አልነበረውም። አባታችን በጸሎቱ ረድኤት ይጠብቀው ነበርና። አባታችን ሐራ ድንግልም በቅዱሳት መጻሕፍት ትእዛዛት ሁሉ ጸና። በተቀደሰች ገዳሙ ውስጥም በጎ ሥራዎችን ሠራ። ያን ጊዜም ሀገሪቱ ሁሉ ወርድያ በሚባል አረማዊ ጦርነት ታወከች። ብዙዎች ሰራዊት ወደዚህ ሀገር መጥተው እኩሌቶች በወዲያ እኩሌቶች በወዲህ ቆሙ። በመካከላቸው ወዳለች ወደ አባታችን ሐራ ድንግል ገዳም ለመድረስ እየቸኮሉ ነገር ግን ከሩቅ ሆነው ተመለከቷት እንጂ የእግዚአብሔር መልአክ ስለከለከላቸው ወደ ውስጧ ሊገቡ አልቻሉም። አባታችን ሐራ ድንግልም የወርድያ ጦር ወደ እርሱ ሳይደርስ በማለፉ እግዚአብሔርን ሲያመሰግነው ሳለ ልቡ የጨከነ አንገቱም የደነደነ የጭፍሮች ወገን ከአሽከሮቹ ጋር መጣ። የአባታችንም ደቀ መዝሙር ወደ ቤት እንደገባ በሩን ክፈትልኝ አለው። ደቀ መዝሙሩ ምን ትላለህ? እኔ ብቻ አለው ብሎ መለሰለት። የሚከፍትም መስሎ ዘጋበት። ያም የጭፍሮች ወገን በበሩ ቀዳዳ አስገብቶ ደቀ መዝሙሩን በጦር ወጋው። አባታችን በደቀ መዝሙሩ መወጋት ፈጽሞ አዘነ። የእግዚአብሔር መልአክ አባታችንን ያድን ዘንድ ከሰማይ ታዞ መጣ። ከመብረቅና ከነጎድጓድ ድምፅ የሚያስፈራ ድምፅን አሰማ። ያም የጭፍሮች ወገን እግዚአብሔር ያደረገውን እያደነቀ ተመለሰ። የዘጌው አባታችን አቡነ በትረ ማርያምም የመጉይናው አባታችን ጽጌ ድንግልና እናታችን ቅድስት ወለተ ጴጥሮስም ከአባታችን ከሐራ ድንግል ቡራኬን ለመቀበልና የእግዚአብሔርን ምስጢር ለመነጋገር ይመጡ ነበር። አባታችን ሐራ ድንግል በመነነ በ14ኛው ዓመት የረከሰች የሮሚያ ሃይማኖት ወደ ኢትዮጵያ ምድር መጣች። ለሚወዷት ለጥቂቶች እንጂ ለሰው ሁሉ ሳትገለጥ 10 ዓመት ኖረች። በ10ኛውም ዓመት በንጉሥ ትእዛዝ አካላዊ ቃል ከቅድስት ድንግል ሥጋና ነፍስን በመንሳት ከተዋሃደ በኋላ 2 ባሕርይና 2 ግብር ነው ብለው በሚያምኑ የረከሱ የሮሚያ ካህናት ትምህርት ከተሰወረችበት ተገልጣ በሰው ሁሉ ዘንድ ተነገረች። በንጉሡ ትእዛዝ አዋጅ ነጋሪ በመላው ኢትዮጵያ ምድር እንዲህ ያለ አወጀ። ሁላችሁም ለሥጋችሁና ለነፍሳችሁ ሕይወትንና መዳንን ታገኙ ዘንድ ከሮም አገር ያመጣንላችሁ ይህችን ሃይማኖት ተቀበሉ። ይህን ትእዛዝ እምቢ ብትሉ ግን ገንዘባችሁ ይነጠቃል፣ ቤታችሁና ንብረታችሁ ይበረበራል፣ በጦርና በሰይፍ ትገደላላችሁ። መላው ሀገር ታወከች። ሃይማኖታቸውን ለማዳን ወደ ሩቅ አገር የተሰደዱ ነበሩ። ስለ ሃይማኖታቸው በጦርና በሰይፍ የተገደሉ ነበሩ። አባታችን ሐራ ድንግል ግን ወደ እርሱ የሚመጡትንና ምክሩን የሚሰሙትን ሰዎች ሁሉ በሃይማኖት ያበረታታ ነበር። ስለ ቀናች ሃይማኖት የተሰደዱትን መነኮሳት ካህናትና ምእመናንን ተቀብሎ በቤቱ ያሳድራቸው ነበር። አንድ ቀንም አባታችን ጽጌ ድንግልንና ወለተ ወልደ ክርስቶስ ከሚባሉ 2 ሰዎች ጋር ተቀምጦ ሳለ ፈረንጅ መጣባችሁ የሚል ሰው ወደ እነርሱ ደረሰ። ያን ጊዜም እነዚህ ደነገጡ። አባታችን ግን አስደንግጦ አንተ በቀኝ ሂድ፣ አንተም በግራ ሂድ፣ ክፉ ነገር አያገኛችሁም አላቸው። አባታችን እንደነገራቸውም ያ ክፉ ሳይደርስባቸው ቀረ። ወደ ሮማውያን ሃይማኖት የገባ የአባታችን የእህቱ ልጅ የንጉሥ ባለሟል ነበረ። እርሱም ወደ ሃይማኖታችን ያልገባ ገዳማዊ መነኩሴ በሀገር ያለ
ይዤ ወደ ንጉሡ ላምጣውን ብሎ ተናገረ። ንጉሡም ሥራውን እንዳውቅ አምጣው አለው። እርሱም ከንጉሡ ታዞ ይወስደው ዘንድ ወደ አባታችን መጣና ንጉሥ ያዘዘውን ሁሉ ለአባታችን ነገረው። ከዚያም በኋላ ብርሃን በሚባለው አህያው ላይ አስቀምጦ አባታችንን ወደ ንጉሥ ወሰደው። ወደ ንጉሡ ቤትም በገባ ጊዜ ልቡ አልደነገጠም፣ አልፈራምም። ነገር ግን የእግዚአብሔር ኃይል በእርሱ ላይ ስለነበረ ንጉሡን አስፈራው፣ አስደነገጠውም። ንጉሡም ወደዚህ ለምን መጣህ አለው። አባታችንም እንዲህ በማለት መለሰለት፣ አንድ አካልና አንድ ባሕርይ የሆነውን መለኮትና ስብዕትን ከሁለት ወገን ከፍለዋልና ስለዚህ ወደ አንተ መጥቼ በፊት ቆሜአለሁ። ንጉሡም ከድንጋጤ ብዛት የተነሳ በዙሪያው የቆሙትን እንዲህ አላቸው፣ አስፈርቶኛልና ወደ ቀድሞ ቦታው እንዲመለስ ይህንን መነኩሴ ከቤቴ አስወጥቶ ያመጣውንም እንዲህ አለው፣ እንደዚህ ያለውን ሰው አምጣ አልኩን። አንተ የማታደርገው ነገር የለም። ያን ጊዜም አባታችን ሐራ ድንግል የምድራዊውን ንጉሥ ፊት ተመልክቶ ሳይፈራ ሳይደነግጥ ተመለሰ። አባታችን ወደ ገዳሙ በገባበት ዕለትም ብዙዎች መነኮሳትና ካህናት ምዕመናንም ወደ እርሱ ተሰበሰቡ። እነዚህም ስለ ክርስቶስ የተሰደዱ ነበሩ። አባታችንንም ባዩት ጊዜ እጅግ ደስ አላቸው። እንዲህም አሉት፣ እግዚአብሔር ከጥፋትና ከሞት አድኖ አንተን በመመለሱ ተአምርና ድንቅ ሥራን እንዴት አደረገልህ? አባታችን ሆይ በዚህ ደስ አይልምን? እኛስ የመመለስን ዜና በሰማን ጊዜ አፋችን ደስታን ተመላ፣ አንደበታችንም ሐሴት አደረገ። በዓይናችንም ባየን ጊዜ ዜናን በጆሮ ከመስማት በዓይን ማየት ስለሚበልጥ ከቀድሞው ይልቅ ደስታችን በዛ። ከክፋት ሁሉ የምትጠብቀን በጸሎትም የመልካም ሥራ ጎዳናን የምትመራን አንተ ነህና። አባታችንም እንዲህ አላቸው፣ በእውነት እግዚአብሔር በብዙ ቸርነቱ ከሞት አዳነኝ፣ መሐሪ ይቅር ባይ ነውና። ስለዚህም እግዚአብሔርን በሕይወቴ ፈጽሜ አመሰግናለሁ፣ አከብረዋለሁም። ባለሁበት ዘመን ለአምላኬ እዘምራለሁ። ሃይማኖቴንም ሳልክድ ወደ እናንተ በመመለሴ ደስ ሊላችሁ እንደኔ ሆናችሁ ፈጣሪ እግዚአብሔር ልታመሰግኑት ይገባችኋል። እኔ ከእናንተ ጋር በሃይማኖትና በሥርዓት እተባበራለሁና። አባታችንም ይህን ነገር ከተናገረ በኋላ ሊያዩት የመጡትን ሁሉ ባረካቸው፣ ወደየቦታቸውም እንዲሄዱ አሰናበታቸው። ከዚህ በኋላም የአንዲት ታላቅ ሴት አሽከሮች ወደ አባታችን መጡ፣ ሊጣሉትም ወደ ቤቱ ገቡ። አንተ ከንጉሥ ፈቃድ ወጥተህ በአመፅ የምትኖር የንጉሥ ከዳተኛ አይደለምን? እያሉ ፈጽመው ሰደቡት። ወጥተውም ወደ አትክልት ቦታው ገቡ። የአባታችንን የወይን ዘለላም ምንም ሳያስቀሩ ቆረጡ። አባታችን እነዚህ ክፉዎች የበደሉትን በደል ተመልክቶ ዝም አለ። መልካም ወይም ክፉ አልተናገራቸውም። ክፋታቸውንም ባየ ጊዜ በልቡ አዘነ። ሐዘኑም ወደ እግዚአብሔር ደረሰ። እነዚህም አሽከሮች ብዙ የወይን ዘለላ ይዘው ወደ እመቤታቸው ደረሱ። እመቤታቸውም ይህን ወይን ከማን አመጣችሁት? ሐራ ድንግል ከሚባለው ከዚያ ጻድቅ መነኩሴ ነውን? አለቻቸው። እነርሱም አዎን አሏት። አንዱንም አሽከር የሆድ በሽታ ይዞ አንጀቱን ቆረጠው። እመቤታቸውም የበደሉንን ወይንንም በመንጠቅ የወሰዱትን እነዚህን አሽከሮችን ይቅር በልልኝ ብላ ወደ አባታችን ሐራ ድንግል ላከች። አባታችንም እግዚአብሔር ይቅር የሚላቸው ከሆነ እኔስ ይቅር እላቸዋለሁ፣ በደላቸው ይሰረይ ይላሉ አለ። መላእክተኛውም ይህንን ሰምቶ ወደ ቤቱ በደረሰ ጊዜ ቁርጠት ታሞ የነበረው አገልጋይ ሙቶ አገኘው። ጻድቁ አባታችንን ስለተሳደበ እግዚአብሔር ተቆጥቶታልና። ይህ ነገር ከሆነ ከረጅም ወራት በኋላ ዓመተ ወልድ የተባለች አንዲት ሴት ታመመችና ሞተች። የሞት መላእክትም ነፍሷን ወሰዱ። እያጣደፉና እያዳፉም ወደ ፈጣሪዋ አደረሷት። በዚያችም ሰዓት አባታችን ሐራ ድንግል ወደ እግዚአብሔር እንዲህ ያለ ጸለየ፣ አለቀሰም። ይችን ዛሬ የሞተችውን ሥጋዋ በመሬት ወድቆ በነፍሷ ወደ አንተ የመጣችውን ሴት ማርልኝ፣ አስነሳልኝ። ነፍሴና ሥጋዬን በአንተ ላይ ጥያለሁ ብላ
በእኔ የተማጸነች አቤቱ አንተ ራስህ ታውቃለህና በሕይወት ሳለች እንዳገለገለችኝ አንተ ራስህ ታውቃለህና። አባታችን ሐራ ድንግልም ጸሎትንና ልመናውን በፈጸመ ጊዜ ያችን ነፍስ የወሰዷትን እግዚአብሔር እንዲህ አላቸው፣ ለምን ወደ እኔ ያመጣችኋት? የሐራ ድንግል አይደለችምን? እነሆ ስለ እርሱ ያዝናል ያለቅሳልም። አሁንም ወደ ቀድሞ ኑሯ መልሷት። እርሷ በሰማይ ሳለች ከፈጣሪዋ አንደበት ይህን ነገር ከሰማች በኋላ የመላእክት አለቃ ቅዱስ ገብርኤልን ለወዳጄ ለሐራ ድንግል 3 ጊዜ እንዲህ ብለህ አዋጅ ንገረው ሲለው ከፈጣሪ አንደበት ሰማች። ሐራ ድንግል ሆይ በእጅ የተባረከውንና በቃል የተጽናናውን ስምን የጠራውንና መታሰቢያን ያደረገውን ለተራቡትና ለተጠሙት እህልና ውሃ በመስጠት በዓልን ያከበረውን ኃጢአተኛና በደለኛ ሳልም በጸሎትና በቃል ኪዳን የታመነውን የገድልን መጽሐፍ የደረሰውን የጻፈውንና ያጻፈውን ያነበበውንና የተረጎመውን የሰማውንና ለሰዎች ያሰማውን አጽምንም እየጠበቀ በገዳም የተቀመጠውን አንተንም ወዶ ከሩቅ ወይም ከቅርብ ሀገር በመምጣት ገዳምን የጎበኘውን ወንድ ልጁንና ሴት ልጁን በስም የጠራውን እነዚህን ሁሉ በየወገናቸው ከሥጋና ከነፍስ ባርነት ነፃ ይወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። አንተ ለእኔ አገልግልሃልና ከሕፃንነትም ጀምረ እስከዚህ ሰዓት ፈቃድን ፈጽመሃልና። ያቺ ነፍስም ይህን ነገር ከሰማች በኋላ ከሰማይ ተመለሰች። ከሥጋም ጋር ተዋህዳ በአባታችን በሐራ ድንግል ጸሎት ተነሳች። ከእግዚአብሔር የሰማችውን የአባታችንን ቃል ኪዳን ለሰዎች ተናገረች። አባታችንም ሴትዮዋ በሞተች ጊዜ የሰማችውን ቃል ኪዳን በጸጋ አወቀ። እግዚአብሔር በሰጠው ቃል ኪዳን ሞታ የእግዚአብሔርን ምስጢር ባየችው ሴት ደስ አለው። የተቀደሰችው የእስክንድርያም ሃይማኖት ከፈለሰች በኋላ በ16ኛው ዓመት ፋሲለደስ በተባለው ንጉሥ ትእዛዝ ተመለሰች። እንደ ቀድሞም ሆነች። የረከሰችው የሮሜ ሃይማኖትን ፈለሰች። በዚህም የሃይማኖት መመለስ በመላው ኢትዮጵያ ምድር ደስታ ሆነ። ከሞት የተረፉት ስደተኞችም ተመልሰው በየሀገራቸው በየቦታቸው ገቡ። በየቦታው ሁሉ ተበታትነው የነበሩ ብዙዎች መነኮሳትም ወደ አባታችን ወደ አቡነ ሐራ ድንግል ተሰብስበው የሃይማኖታቸውን መመለስ ተነጋገሩ። ከዚህ በኋላም በታምራት ተዘግታ የመናፍቃን እጅ ሳይዳስሳት በቆየችው የቅዱስ ሚናስ ቤተ ክርስቲያን ተሰብስበው እግዚአብሔርን አመስግነው ቅዱስ ሥጋውንና ክቡር ደሙን ተቀበሉ። አባታችን ሐራ ድንግልም ከቤተ ክርስቲያን ወደ ገዳሙ ተመለሰ። ከገዳሙ ከገባ በኋላ 4 ወር በጽኑ ሕመም ታመመ። ከሃይማኖት መመለስ በፊትም ሳይጸናበት 2 ወር ታመመ። በሕማም ጊዜም ብዙዎች የነበሩ መነኮሳት ሊያዩት ወደ እርሱ መጡ። እንደምን አለ? በሽታ በርትቶብሃል ወይስ ቀሏል? አሉት። አባታችን ግን በመጽናናት የተወደዳችሁ ወንድሞቼ ሆይ እድናለሁ፣ ነገር ግን የሽምግልና የወራት ሳልፈጽም እንዳልሞት ሕይወትን የሰጠኝ እግዚአብሔር ይመስገን። ዛሬ ግን ከገድል ድካም ለማረፍ ጊዜው ደርሷል አላቸው። እነዚህ የተቀደሱ መነኮሳትም የአባታችንን መልስ በሰሙ ጊዜ ስለ አባታችን ስለ ጻድቁ አቡነ ሐራ ድንግል ሕመም መጥናት በጣም አዘኑ። መራራ ልቅሶም አልቅሰው እንዲህ አሉት። አባታችን ወይ ጉልበት በጾምና በጸሎት ስለደከመ ጥርሶችም በሽምግልና ከቦታቸው ስለረገፉ በዚህም ላይ ጽኑ ሕመም ስለያዘ በሕይወት መኖር አይቻልምና በአፍ እህል እንድትቀምስ እንለምናለን። አባታችን ሐራ ድንግልም እኔ ፍቅርን ገንቢ እንጂ ፍቅርን አፍራሽ አልሆንምና ምክራችሁን እሰማለሁ ብሎ እህል መቅመስ ከተወ ከረጅም ዘመን በኋላ በተልባ ቁራሽ ቀመሰ። አባታችንም በሕመሙ ጊዜ ስትረዳው የነበረችውን ዓመተ እግዚእን በመምከርና በማጽናናት ሁልጊዜ እንዲህ ይላት ነበር። እኔ በምሞትበትና ወደ ፈጣሪ በሚሄድበት ጊዜ ከገዳሜ አትውጪ፣ ከቦታ የማትለይ እርሷም እኔና እንደኔ ያለ አገልጋይ የሆነውን ጸጋ ክርስቶስን ለማን ትሆናለህ አለችው። አባታችንም እንዲህ አላት፣ ወደ ፈጣሪ በመሄዴ አትዘኝ፣ አታልቅሽም። አንቺ ከዚህ ዓለም በሞት እስክትለይ ድረስ በረድኤት አልለይሽምና በረፍትሽም ጊዜ እንድትድኝ ከእግዚአብሔር በተቀበልኩት ቃል ኪዳን ስላንቺ ማልዳለሁ።
የመጉና ገዳም አበምኔት ጽጌ ድንግልም አባታችን አራ ድንግል እንዲህ አለው። እኔ ሙቼ ከዚህ ዓለም ድካም በማርፍበት ጊዜ በዚች በገዳሜ ውስጥ ቅበረኝ፣ ወደ ሌላ ቦታም አትውሰደኝ። አንተ በሕመሜና በሞቴ ከኔ አትለይምና። እርሱም መልሶ እንዲህ አለ። እኔ በዚህ ገዳም እቀብርሃለሁ በምልበት ጊዜ ማንሽ ይለኛል? አንተ በምትሞትበት ጊዜ ታላላቅና ክቡራን ዘመዶች መጥተው የአባታችንን በድን ወስደን በሬማ ቤተ ክርስቲያን ውስጥ እንቀብሯለን ይላሉና። አባታችን አራ ድንግልም እንዲህ አለው። ወስደን እንቀብራለን ብለው እምቢ ካሉ እንደኔ ሆነ የሐዋርያት ቃል ይድረሳችሁንባችሁ በላቸው። እነርሱም እሺ ይሏል። ከእግዚአብሔር ዘንድ የታዘዘው ነገር ሁሉ ሳይሆን አይቀርምና። ልጄ ሆይ እኔም ከእግዚአብሔር የሰማሁትን እነግራለሁ። በኋለኛውም ዘመን ብዙዎች በገዳሜ ቢቀመጡ አስክሬኔንም ቢጠብቁ ጥቅምን ያገኛሉ። ገዳሜም ባዷን አትኖርም። ነገር ግን ብዙዎች መነኮሳትና መነኮሳያት ተስፋቸውን ከእግዚአብሔር ያገኙ ዘንድ ዋጋቸውን የሚቀበሉ ዘንድ ዓለማቸውን ንቀው ተድላ ደስታም ትተው ይኖሩባታል ባሉ ጊዜ ጽጌ ድንግል እንዲህ አለው። እሺ ያዘዝከኝን አደርጋለሁ፣ በገዳምም እቀብራለሁ። ለዘመዶቻችንም ከእግዚአብሔር ዘንድ የሚሆነውን አንተ በጸጋ አውቀህ የነገርከኝን እነግራችኋለሁ። የአባታችን አራ ድንግል የረፍቱ ቀን በደረሰ ጊዜ እግዚአብሔር የምሕረትና የቅርታ ቃል ኪዳን ይሰጠው ዘንድ ከአላፍ መላእክት ጋር ከሰማይ ወደ እርሱ መጥቶ ወዳጄ አራ ድንግል ሆይ ስለ እኔ ብዙ ዓመታት እንደክማልና እኔም እንዲህ ብዬ ቃል ኪዳንን እሰጣለሁ። በእጅ የተባረከውን በቃልም የተጽናናውን ስምንም የጠራውን ድሃም ቢሆን ሀብታምም ቢሆን መታሰቢያን ያደረገውን ለተራቡትና ለተጠሙት እህልና ውሃ በመስጠት በዓልን ያከበረውን ሰው ኃጢአተኛም በደለኛም ሆኖ ሳለ በጸሎትና በቃል ኪዳን የተማመነውን የገድልህንም መጽሐፍ የደረሰውን የጻፈውን ያነበበውንና የተረጎመውን የሰማውንና ያሰማውን በገዳምም አስክሬንን እየጠበቀ የተቀመጠውን አንተንም ስለወደደ ከሩቅ ወይም ከቅርብ አገር መጥቶ ገዳምን የጎበኘውን ወንድ ልጁንና ሴት ልጁን በስም የጠራውን እነዚህን ሁሉ በየወገናቸው ከሥጋና ከነፍስ አገዛዝ ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ድረስ ምሬላለሁ። አንተ ከልጅነት ጀምሮ እስከ ሰዓት አገልግለኛልና ፈቃድንም ፈጽመሃልና። አባታችን አራ ድንግልም ይህን ቃል ኪዳን ከእግዚአብሔር አንደበት በሰማ ጊዜ ደስ አለው። ከእርሱ ጋር ያለ እግዚአብሔርን ሲያመሰግን እንዲህ አለ። አምላኬ ንጉሴ ወይ ከፍ ከፍ አደርጋለሁ፣ ቅዱስ ስምህንም ለዘላለም አከብራለሁ። ደግ ወይም ክፉ ቢሆን በእኔ የተማጸነ ሰው ሁሉ ይድን ዘንድ ይህን ቃል ኪዳን ሰጥተኸኛልና። እግዚአብሔርም ይህን ምስጋና ተቀብሎ ከእርሱ ዘንድ ሄደ። ከዚህ በኋላም አባታችን ደቀ መዛሙርቱን ሁሉ እንዲህ ሲል ባረካቸው። ልጆች ሆይ ዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው መልካም ዋጋ ታገኙ ዘንድ የተባረካችሁ ኑ። ገዳሙንም እንዲህ ያለ ባረካት። የአብ የወልድ የመንፈስ ቅዱስን በረከት በገዳሜና ስሜን በሚጠሩ ሁሉ ላይ ይደር። አምላክን የወለደች እመቤታችን የማርያም በረከትም በገዳሜና እኔን በሚወዱ ላይ ይደር እያለ የመላእክትን የሰማዕታትንና የጻድቃንን ሁሉ ስም እየጠራ ገዳሙንና በገዳሙ የሚኖሩትን በእሱ ስምም መልካም የሚያደርጉትን ሁሉ ባረካቸው። ይህንን የቡራኬ ቃል ከተናገረ በኋላ የሃይማኖት ምሰሶና የቸርነት መዝገብ የሆነው እንደ መላእክት ንጽሕናን የተሸለሙ አባታችን ጻድቁ ሐራ ድንግል በኢያቄምና በሐና በፋሲለደስና በገላውዲዮስ በፊቅጦርና በጌታችን የጥምቀት በዓል ጥር 11 ቀን በ1624 ዓመተ ምህረት ከዚህ ዓለም ድካም አረፈ። ነፍሱም በእግዚአብሔር ትእዛዝ ከሥጋው በተለየች ጊዜ ወዲያውኑ ብዙ ሺና የብዙ መላእክት በየነገዳቸውና በየማኅበራቸው በየወገናቸውና በየአንድነታቸው ሚካኤልና ገብርኤል 7ቱ ሊቃነ መላእክት እየመሯቸው የአባታችን የሐራ ድንግልን ነፍስ ወደ ነጻነት አገር ወስደው
ላይን ወደሚያንጸባርቅ የብርሃኑን መልክ ወደማይመረመር የብርሃን ቤት ያስገቡት ዘንድ መጡ። ከእርሱም ጋር የተመረጡት አባቶች ነቢያትና ሐዋርያት፣ ሰማዕታትና ጻድቃን፣ ከአዳም ጀምሮ እስከዚያ ጊዜ የነበሩ ቅዱሳን ሁሉ ያለመለያየት በፍጹም ክብር በእልልታና በዝማሬ የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያሉ እየዘመሩ የአባታችን የጻድቁ የአቡነ ሐራ ድንግልን ነፍስ ወሰዱ። ወደ ተከፈተው ገነት ወደ ተነጠፈው ማረፊያም በረከት ወዳለበት ክብር ወደ ተዘጋጀባት ደስታና ሐሴትም ወደ በዛባት የብርሃን ድንኳኖች ወደ ተተከሉበት ሐዘንና ትካዜ ወደሌለበት ድቅድቅ ጨለማ ወደሌለበት እግዚአብሔር በተከላት የሰው እጅ ሥራም ባይደለች በጽድቅ ድንኳን ውስጥ ለቅዱሳን ሁሉ የሚያበራላቸው ከክርስቶስ የክብር ብርሃን በቀር ሌሊትና መዓልት ወደሌለባት አድርሶ አስገቧት። አባታችን ሐራ ድንግል ባረፈ ጊዜም ወንድሞቹና ዘመዶቹ የሀገሩ ሰዎች ሁሉ መጡ፣ እጅግም አለቀሱለት። እነርሱም በውጭ እያለቀሱ ሳለ ልጁ ጽጌ ድንግል የአባታችን የሐራ ድንግልን በድን በጻድቃን ልብስ ከገነዘው በኋላ የሚያለቅሱትን እንዲህ አላቸው። ሳይሞት የመቃብሩን ስፍራ አሳይቶኛልና አባቴን በዚህ ቦታ ቀብሯለሁ። በዚህ ቦታ የሚሆነውንም ሁሉ ነግሮኛል። አሁንም አባቶቼ ወይ እርሱ ራሱ በመረጠው ስፍራ አባቴን እንድቀብረው እሺ በሉኝ። አባታችን ሐራ ድንግልም ከእግዚአብሔር ዘንድ የሚሆነውን አውቆ የተናገረውን ካላደረጋችሁ መቅሰፍት ከቤታችሁ አይጠፋም ብሎ ተናገረና የሬማና የመጉና ማኅበር አለቃ አባታችን ጽጌ ድንግል ከመናገር ዝም አለ። እነርሱም መልሰው ነገርን ሰምተናል፣ ነገር ግን አባታችሁን ሰውና ቤተ ክርስቲያን በሌለበት ምድረ በዳ ቅበሩት ብትለን እሺ አንልም። ሬማ ወደምትባለው ደሴት ወስደን በዚያ ባለችው ቤተ ክርስቲያን እንቀብሯለን ብለው የአባታችን የሐራ ድንግልን በድን ካረፈበት አንስተው በአልጋ ተሸክመው አንድ ምዕራፍ ወሰዱት። ከዚያም በደረሱ ጊዜ ኃይለኛ ድምፁ ከነፋሳት ሁሉ የሚያስፈራ አውሎ ነፋስ መጣ። የአባታችን የሐራ ድንግልን በድን የተሸከሙት ሰዎች የደረሱባትን መሬት አናወጣት። ዛፎችና ተራሮች፣ የሰማይ ኃይልም ሁሉ ተነቃነቀ። በክረምት ወራት እንደሚሆነው ነጎድጓድም ብልጭታና ጩኸት ሆነ። በድኑንም ካረፉበት ማንሳት ተሳናቸው። ፍርሃት እንቅጥቅጥም ያዛቸው። አእምሮአቸውንም ስተው የሞቱ መሰሉ። ከዚህም በኋላ ወደ ገዳሙ መለሱትና አባታችን ሐራ ድንግል በዚህ እቀበራለሁ ብሎ ባመለከተበት ቦታ ቀበሩት። በዚያም ቀን የነበሩት ሁሉ ከዚህ በኋላ እንደማያዩት ስላወቁ አለቀሱ። ዘመዶቹና ወንድሞቹ እግዚአብሔር ያደረገለትን ድንቅ ነገር እያደነቁ ወደ ሀገራቸው ሄዱ። ደቀ መዛሙርቱ ግን አስክሬኑን እየጠበቁ ቀሩ። በገዳሙ ውስጥ ለሚኖሩትም ዓመተ እግዚእ እመምኔት ሆነቻቸው። እርሷም አባቷ እንዳዘዛት ወደ እርሷ የሚመጡትን ሁሉ እየሰበሰበች በገዳሙ ውስጥ ኖረች። ከተቀበረም በኋላ በአባታችን በሐራ ድንግል መቃብር ውስጥ ብዙ ታምራት አየች። በመቃብሩ ዙሪያ ብርሃን ይበራ ነበርና የጽድቁ መዓዛም እንደ አማረ ሽቶ ይሸት ነበር። ንጹሕ ሥጋውና ሁለንተናው ባረፈበት ክቡር የመቃብር አልጋ ላይ እንደ ውድ ሽቱ ነበርና ዓመተ እግዚእ የተባለችን ይቺ ልጅም ስታገለግለውና ከፈቃዱ ሳትወጣ ኑራ ሚያዝያ 27 ቀን ከዚህ ዓለም ድካም አረፈች። ወደ ዘላለም ሕይወትም ሄደች። ከዚህም በኋላ በገዳሙ ውስጥ መቃብሩን የሚጠብቁ መነኮሳትና መነኮሳያትን አኖረ። እስካሁን ከገዳሙ ሰው አልጠፋም። ከእንግዲህ ወዲህም ሰማይና ምድር እስኪያልፍ ድረስ ሰው ከገዳሙ አይጠፋም። የአባታችን ሐራ ድንግል የገድሉ መጽሐፍ በዚህ ተፈጸመ። ጸሎቱና በረከቱ የረድኤቱ ሀብትና ቅድስት ከምትሆን ከተጋደለባትና በድካም ጊዜ በወዙ ነጠብጣብ ከራሰችው ከገዳመ ወንያትና ከሀገራችን ከኢትዮጵያ እንዲሁም ከምንሰማውና ከምናነበው ከሁላችን የጥምቀት ልጆች ጋር ይኑር ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቡነ ዘበሰማያት